ሰላም ነህ አባባ? አዎ እንዴት ነህ? ትንሽ ሰላም ነው። እሺ የት ጋር ያማሃል? የሁሉ አጥንት የተባለበት ሁሉ ያማሃል? አጥንት በቃ አስቆሞ ሰላማዊ እንዳይራመድ። ኦኬ ቆመ መራመድ አትችልም? አልቻልክም። ኦኬ አትችልም። ኦኬ ልጆች አለ? አለ። ስንት ልጆች አለ? 3 ልጆች። 3 ልጆች አለ። ሚስት አለ? አዎ። እሺ ስንት ሚስት አለ? አንድ ብቻ። በደንብ ስሙ እንግዲህ ምንም አይነት ነገር የዋሸውት ወይም ማጭበረብራችሁ ነገር የለም። በአሁኑ ጊዜ በሚዲያ ላይ የውሸትን መረጃዎችም ስለሚለቀቁ እየሰማችሁ ነው። አንድ ሚስት አለው፣ 3 ልጆች አለው። ነገር ግን ለልጆች የሚሰጥ ነገር የለም። ቤቱ ይሄ ነው። ይሄ ዱቄት ማታ ከሰጠሁት ያው ማታ ከሰጠሁት ያደረ ነው። ከዚህ ውጪ የላቸውም። ይኸው ቤቱ እንደምታዩ ይሄ ቤትም የራሳቸው አይደለም። ወደ ከተማ ተጠግተው ክራይ ቤት ውስጥ ነው ያሉት እና ስለዚህ ከራሳቸው ቤት በጦርነት ምክንያት ሙርሲ እና ቦዲ ሲዋጉ ነው ወደዚህ የሸሹት። ስለዚህ ወዳጆች ይህን አባት እናሳክም። የእግዚአብሔር ቃል ስናገር ታምሜ አልጠየቃችሁም፣ ታርዤ አላለበሳችሁም፣ ተጠምቼ አላጠጣችሁም ይለናል እና ይህን ጌታ ኢየሱስ ለማን ነው ያለው? በምድር ላይ ለነበሩት ነው። በየትኛውም ሃይማኖት ደግሞ ስንመለከት መልካምነት ለራስ ነው። መልካም ነገር ማድረግ ከእግዚአብሔር ዘንድ እንደምናገኝ እናውቃለንና እባካችሁን እጃችሁን ዘርጉ። ይህን አባት በማስቀምጠው አካውንት ዛሬውኑ እባካችሁን እርዱት። እኔ ወደዚህ ከገባሁ 2ኛ ሳምንት ይዣለሁ እዚህ ከተማ። ስለዚህ እባካችሁን ፈጠን ብላችሁ ይህን አባት እርዱና ቪዲዮ ተመልሼ ሰርቼ እኔም ወደ አካባቢ መመለስ እፈልጋለሁ። እግዚአብሔር አምላክ ይባርካችሁ። ስለምታደርጉ መልካም ነገር መልካምነት ለራስ ነው። ያደረጋችሁትን እግዚአብሔር ደግሞ አይረሳም። የእግዚአብሔር ቃል ስናገር እንዲህ ይላል፣ በእናንተም በሃይማኖታችሁ እንዳለ አምናለሁ። ለድሃ የሚሰጥ ለእግዚአብሔር ያበድራል። ለድሃ ስትሰጡ ለእግዚአብሔር ሰጣችሁ ነው። ነገ እግዚአብሔር ዋጋችሁን ይከፍላል። ስለዚህ ዘመናችሁ ባረክ። ሼር ዲዩት አድርጉ ይህን ቪዲዮ። ማንም ሰብአዊነት የሚሰማው ሰው ይህን ቪዲዮ ዝም ብሎ እንዳያልፍ ሼር አድርጉ። አመሰግናችኋለሁ። ወንድማችሁ ዲዲያ ነኝ ከደቡብ ኢትዮጵያ ከሰላማጎ ሻሎም።